በሕይወት ጎዳና ላይ ትርጉም ያለው ስኬት እና ዘላቂ ደስታን ለማግኘት ጠንካራ የአኗኗር ፍልስፍና መኖር ወሳኝ ነው። ይህ ፍልስፍና በፈተናዎች ወቅት አቅጣጫን ያሳየናል፣ በውሳኔ አሰጣጥ ወቅት ይመራናል፣ እንዲሁም በዕለት ተዕለት እንቅስቃሴያችን ውስጥ ትርጉምን ይፈጥርልናል። ዛሬ ጠንካራና ስኬታማ ሕይወትን ለመገንባት የሚያስፈልጉ ዋና ዋና መርሆችን እንመለከታለን። የማንኛውም ስኬት መጀመሪያ ግልጽ የሆነ ዓላማ መኖር ነው። የት መድረስ እንደምንፈልግ ካላወቅን የምንጓዝበት መንገድ ሁሉ ትክክል ሊመስለን ይችላል። ትልቁ ግባችንን በመለየት እና የወደፊት ማንነታችንን በዓይነ ሕሊና በመሳል ለተግባራዊ እንቅስቃሴ ጉልበት እናገኛለን። ስኬታማ ሰዎች ችሎታ እና ዕውቀት በልምድና በትጋት እንደሚዳብሩ ያምናሉ። ይህ የእድገት አስተሳሰብ ነው። ፈተናዎችን እንደ መማሪያ አጋጣሚ በመቀበል እና በየቀኑ አዲስ ነገር ለመማር በመዘጋጀት ራሳችንን ያለማቋረጥ ማሻሻል እንችላለን። ሕይወት አልጋ በአልጋ አይደለችም። ጠንካራ ፍልስፍና ያለው ሰው በውድቀት ወቅት ተስፋ አይቆርጥም። የመቋቋም አቅም ከውድቀት በፍጥነት እንድናገግም ይረዳናል። ትዕግሥት ደግሞ ትንሽ ውጤቶች ጊዜ እንደሚወስዱ እንድንረዳ ያስችላል። ያለ ሥርዓት እና ራስን መግዛት ራዕይ ብቻውን ዋጋ የለውም። ስኬት የዕለት ተዕለት ትናንሽ ድሎች ውጤት ነው። ለስኬት የሚረዱ ጠቃሚ ልማዶችን በማዳበር እና ጊዜያችንን በአግባቡ በመጠቀም ግቦቻችንን ማሳካት እንችላለን። የጥንታዊ ስቶይሲዝም ፍልስፍና እንደሚያስተምረን በሕይወታችን ውስጥ ልንቆጣጠራቸው የምንችላቸው እና የማንችላቸው ነገሮች አሉ። የእኛ አስተሳሰብ፣ ተግባር እና ምላሽ በእኛ ቁጥጥር ስር ናቸው። በውጫዊ ሁኔታዎች ላይ ከመጨነቅ ይልቅ በውስጣዊ ቁጥጥራችን ላይ ማተኮር ጉልበታችንን በአግባቡ እንድንጠቀም ያስችላል። እውነተኛ ስኬት ከግል ጥቅም ባለፈ ለሌሎች የሚተርፍ እሴት ሲኖረው ነው። በሁሉም ግንኙነቶቻችን ውስጥ ታማኝ በመሆን እና ማኅበረሰብን የሚጠቅም ተግባር በማከናወን የሕይወትን ትርጉም እናጎላለን። ጠንካራ የአኗኗር እና የስኬት ፍልስፍና በአንድ ጀንበር የሚገነባ አይደለም፣ ይልቁንም በየቀኑ በሚደረጉ ምርጫዎች እና በሚወሰዱ እርምጃዎች የሚዳብር ነው። እነዚህን መርሆች በመከተል ማንኛውም ሰው በውስጣዊ ሰላም እና በውጫዊ ስኬት የታጀበ ሕይወት መምራት